ቴንክ ዩ በጣም አሜን። ሚኪ ማይኮ ይቅርታ ጠይቋል። ጎዳና ልጆች ያሉበትን ሁኔታ አይተን ከዛ ልብሶች አሰባስበን እንደምከርማቸው ተከታታዮቼ ፋሲካ ነኝ። በዛሬው ቪዲዮ በርካታ አስደናቂና አነጋጋሪ የሆኑ የሶሻል ሚዲያ ቪዲዮዎችን አቀርባለሁ። አብራችሁን እስከ ቪዲዮ መጨረሻ ድረስ እንድትቆዩ ከወዲሁ ጋብዛለሁ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ወደ ቪዲዮ። አበቄለሽ ነኝ። ይሄ ምን ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታደርጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን እፈልጋለሁ። የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 ዓመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ ዓመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደመሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። እንደሰማችሁ ተከታታዮች፣ በእሷ ቦታ ሆኖ መረዳት፣ የእሷን ስሜት መጋራት ምንም ከባድ ነገር አይደለም። እንዳያችሁት በጣም ለረጅም ዓመታት በተከታታይ ለ4ኛ ዓመታት በፍርድ ቤት እየታየ ያለበት ምክንያት ግልጽ አይደለም። ለኔ አልገባኝም። ይህን ጉዳይ የማያውቀው ኢትዮጵያዊ ያለ አይመስልም። የተፈጠረውን ነገር ሁሉ እናውቃለን፣ እናስታውሳለን። እና እናት ግን በስቃይ ውስጥ ነው ያለችው ይህንን ብዙ ዓመታት። እና ምንድነው እየተጠበቀ ያለው? የኢትዮጵያ ሕዝብ የሚያውቀው ነገር ነው። ፖሊስ መርምሮ መድረስ ያለበት ጉዳይ ነው። አልገባኝም። ደግሞ ወንጀለኛው በእጅ ተይዟል፣ አላመለጠም አይደለ? ያስመለጡትማ አስሞክረው ነበረ። ግን አሁንም በህግ ቁጥጥር ስር ከሆነ ምንም ጉዳዩ ለምን ውሳኔ እንደማያገኝ እኔ ሊገባኝ አልቻለም። የህግ ባለሙያዎች ሀሳብ ሰፋ አድርጋችሁ ማብራራት የምትችሉ ሰዎች ግልጽ ብታደርጉልን በጣም አስፈላጊ ነው። እና ይህንን ያህል ሁሉ ዓመታት ለምን መቆየት አለበት? እየተሰቃየች እያለቀሰች ነው። አትሊስት ፍትህ መስፈን ስላለበት እና በጊዜው ነበር ሁሉም ነገር መፈጸም መከወን ያለበት። ግን ይህን ያህል ዓመታት ሙሉ ሟች በተሳታገኝ ቀርቶ እንደገና ቤተሰብን ማሰቃየት፣ ቤተሰብን ማጉላላት የኛ ሀገር አሰራር እንዴት እንደሆነ አላውቅም። በጣም ከባድ ነው። ያውም እስረኛ እጃችን ላይ ሆኖ በቂ ማስረጃ ኖሮ ኢትዮጵያ ህዝብ ድፍን አደባባይ ላይ ወጥቶ የተቃወመበት እናስታውሳለን አይደለ? እንዴ ጸሎት የተደረገበት በቤተክርስቲያን። ይሄ ሁሉ ነገር እኮ እስረኛው በእጅ በእንትን ውስጥ እየተጠበቀ እኮ ነው። እና በጣም ነው የሚያስገርመው የሚያሳፍረው። ይህንን ነገር እንዴት ነው ዳግመኛ እየወጣች አቤት እያለች የምትቀጥለው? እና በጣም ብንተሳሰብበት በጣም መልካም ይመስለኛል። ሚኪ ማይኮ ይቅርታ ጠይቋል። እንግዲህ አንድ ማህበረሰብ የራሱ ፍርድ ቤት ያስፈልገዋል የምለው ለዚህ ነው። አንዱ ተነስቶ የአንድ ማህበረሰብ ባህል፣ ሃይማኖት፣ አስተሳሰብ ላይ ይቀልዳል፣ ይሳደባል። ይሄን የሚያደርገው ከዛው ማህበረሰብ ገንዘብ እያገኘ ነው። ስለዚህ ሚኪ ማይኮ ጥሩ ምሳሌ ነው የሚሆንልን። ከዩቲዩብ መንደር ቀድሞ የመጣ ቀድሞ የተጠቀመ ነገር ግን መልሶ የደከመ ማህበረሰብ ያለ ነው። ማህበረሰብ ተቻለች ምን ይጠቅማል? በብዙ ተረክ። ስለዚህ ህብረተሰቡ ደግሞ የሱን ቪዲዮ ባለማየት ቀጣው ማለት ነው። ከዚህ በላይ ዳኝነት አለ? ፍርድ ቤት ብትሄድ ሲጀምር ማህበረሰብ ብትሰድብ፣ ሃይማኖትን ብትሰድብ፣ ባህልን ብትሰድብ እንደው አንዳንዴ ያገባናል የሚሉ አካላት መጥቶ ይከሱልሃል እንጂ ማን ይከስልሃል? ቢከሰስልስ ፍርድ ቤት የሚሰጠው ፍርድ እንደው አጥጋቢ ነው? አጥጋቢ አይደለም።
አጥጋቢ ፍርድ የምትፈርደው በጥቅሙ ስትመጣ ነው። እሱ የሚያረጋቸውን ነገሮች ባለማየት እሱ ጥቅም የሚያገኝበትን ቦታዎች ላይ ጥቅሙን እንዳያገኝ በመከልከል ከዚህ በላይ ፍርድ እኮ የለም። በስነ ስርዓት ይማራል። ሌላውም አካል በስርዓቱን ይዞ እንዲሰራ ያስገድደዋል ማለት ነው። ስለዚህ ማህበረሰብ የራሱን ፍርድ ቤት እንደዚህ አቋቁሞ እንደዚህ እንደሚኪ ማይኮ ሊቀጣው ይገባል። ሚኪን አሁን ህብረተሰቡ ይቅርታ አይበለው የማውቀው ነገር የለም፣ የኔ ጉዳይ ነው። ነገር ግን እኔ በግሌ ይቅርታ ብየዋለሁ። ከዚህ በፊት ከበረከት ገበሬዋ ጋር በመሆን ሐረር የምኖርበትን ቤት ይሄ ነው እያለ በርግጥ ያ ቤት እኔ የምኖርበት አይደለም፣ ይሄ ነው የሚኖረው የውሸት የብሔራዊ መረጃና ደህንነትን መታወቂያ አሰርቶ ሰውን ያጮረብራል ብሎ ከበረከት ገበሬዎች ገልጡ ከሷ ጋር በመሆን ብሎኛል። ነገር ግን በጊዜ ሂደት እሱንም ቢሆን ሰው አሳስቶኝ ነው ይቅርታ ብሎ ለሚመለከታቸው አካል ሄዶ ይቅርታ ብሏል። ስለዚህ እኔ ይሄንንም ያልከውን ነገርም ህብረተሰብን እንትን ያልከው እንደ አንድ ግለሰብ ይቅርታ አድርጌልሃለሁና ሌሎቻችሁም እንደዚህ አይነት ቅጣት በተለይ እነዚህ ሌባ ድርጅቶች ላይ ከነሱ ባለመገበያየት እነሱ የሚያደርጓቸው ክንዋኔ ውስጥ ባለመግባት ፓርቲሲፓንት ባለመሆን እነዛን ድርጅቶች ግለሰቦች አሳምረን ፍርድ ቤት ሳንሄድ ጠበቃ ሳንቀጥር ሳንመላለስ እንደዚህ ልንቀጣቸው ይገባልና ሚኪ ማይኮ ትክክለኛውን ቅጣት አግኝተሃልና ተመልሰህ ወደዛ ባለጌ መንደር ውስጥ እንዳትሄድ። ሚኪ ማይኮ ከሰሞኑ ወጥቶ ይቅርታ የጠየቀበት አስገራሚ ሁኔታ ያው ሁላችንም አስደንግጧል፣ አስገርሟል ማለት ይቻላል። እና እውነት ነው፣ ትክክለኛ መማሪያ የሚሆነው ህዝብ የራሱ ውሳኔ ሲወስን ብቻ ነው። በቃ ከበላይ አካላት የምንጠብቀው ፍርድ ሊሆን ይችላል፣ ምን ሊሆን ይችላል፣ አስቸጋሪ እንደ ህዝብ ራሳችን መቅጣት የምንችልበት ብዙ መንገዶች አሉ፣ ማስተማሪያ ኦፍኮርስ እንዲሆን ማለት ነው። እና በዛ ደረጃ አግባብና እርምጃ ተወስዷል እና ያው ዋጋውን አግኝቷል ማለት ነው። ከዛ ባለፈ ያው ይታወቃል እኛ ራሳችንን ላይ ስንሰቅል ወይም ደግሞ በህዝብ እይታ ከፍ ስንል የምንወርድ አይመስለንም እና ጊዜ አለ፣ ቀን አለ ሁል ጊዜ እና ያንን ነገር ማስተዋል ያስፈልጋል። ያከበረንን ማክበር አለብን። ሁል ጊዜ መሳሳት የለብንም። በቃ ያንን ማንችል ከሆነ ደግሞ ምንም አይነት ነገር ውስጥ መግባት የለብንም። ብዙ ጊዜ አይተነዋል። ሚኪ ማይክ ለማነጻጸሪያ እንኳን ያክል አሁን ከሰሞኑ እየሰራቸው ያሉት የዩቲዩብ ቪዲዮዎች ቻናሉ ላይ ምንም ኢንጌጅመንትም እይታም እያመጡለት አልነበረም። ያ የሆነበት ሪዝን እንዳሁኑ ነው እና ግን ከዚህ በፊት አመታት በፊት የነገሰበት መንገድ አለ። በዩቲዩብ ላይ ቀዳማዊ ሆኖ ነገሮችን ሲሰራ ፕራንኮችን ብዙ አይነት ነገሮችን ሲያሳይ በጣም ከፍተኛ የሆነ ቪው በሚሊዮን የሚቆጠሩ ቪዎች አሉና ያ ሁሉ መራራቅ ከዚህ በላይ የጥፋተኝነት ስሜት ያመጣልና ያስተምረዋል ብዬ አላስብም። ምንም ነገር ዝም ብሎ ሰዎች ጋር ኮላብ ማድረግ አይደለም። ባለሀብት ጋር እየሄደ ኮላብ ማድረግ የትም አያደርስም። ሁሉም የራሱ ይዞ የሚቀጥለውና ከህዝብ ጋር መታረቅ ትልቅ ቦታ የሚሰጠው ነገር ነው። ቴንክ ዩ በጣም ጃኒ አሜን። እንደዚህ አይነት አድናቂ ይኖራችሁ። አመሰግናለሁ፣ በጣም አመሰግናለሁ። የእውነት ይሄ እንትን ላይ ኩስትር ያልሽ ልጅ የምትመስለው ብዙ ሰውም ይላል። በዚህ አጋጣሚ ይሄ ላይ አድናቂዎች ምናምን አንዳንድ ነገሮች ከላም ኩስትር ያልሽ ልጅ ነው ይባላል። የዋ ነች እና በቃ ስላገኘሁሽ በጣም ደስ ብሎኛል። የኔ እናት አክብረሽኝ ስላገኘሽኝ ሪስፔክት አለሽ በጣም እኔ አውቃለሁ እና አክብረሽኝ ድረስ መጥተሽ ስላገኘሽኝ በጣም አመሰግናለሁ። እኔም አመሰግናለሁ እስካሁን ስለወደድሽ። ቴንክ ዩ በጣም ይሄ ትልቅ ክብር ነው ለኔ። እንዴ ከፍሪ ማንም ሰው አርጎ ማያውቅ ነገር ነው። ቴንክ ዩ አይ ሚን አሉ በጣም ብዙ የሚያደንቁ የሚያከብሩኝ አድናቂዎች አሉ። በጣም ነው ማለታቸው፣ በጣም ነው የምወዳቸው።
ፊዚክሊ ደግሞ በዚህ አግኝተሽኝ አክብረሽኝ የለም ስላደረግሽ አመሰግንሻለሁ። አንቺ ራሱ ነገር ተደጋገመ። አንቺ በቃ ሚጥኝ ምናምን ይባባላሉ፣ ግን በጣም የሚያስገርም ነው። ይሄ የሆነበት አጋጣሚ ያው ጃኒ ከዚህ ቪዲዮ ላይ ያስቀመጠች የተናገረችው ነገር ብዙ አመታት ያው እሷን ከምንም ሳትነሳ እሷ እንደምታደንቃት የእሷ ትልቅ ተከታይ እንደሆነች እና ሮል ሞዴሏ እንደሆነች ትናገር ነበር እና በጓደኞቿ ደግሞ ያው ብሎ ነው እንደ መቀበል እንጂ ያን ያህል አድጋ እሷ እንደምታገኝ ምናምን ስትነግራቸው አያምኗትም ነበረ። ሊቪንግ ፕሩፍ ሆና ጀስት እሷ ጋር ሄዳ አሳይታ ነግራ ያለውን ነገር ስታሳይ የተሰማ ስሜት የሚያስገርም ነው። ተቺ ነው ትንሽ በተወሰነ መንገድ እና አስገራሚ ነው። በኮምቦልቻ ከተማ ምንድን ነው የተፈጠረው? ታዲያ እነዚህ ከላይ የምትመለከቷቸው በኮምቦልቻ ከተማ በተለያዩ የስርቆት ወንጀሎች ተጠርጥረው በቁጥጥር ስር የዋሉ ግለሰቦች ናቸው። አብዛኞቹ ተጠርጣሪዎች በተለይም በኮምቦልቻ ከተማ ቅዳሜና ረቡዕ ዕለት በድምቀት በሚካሄደው የህዝብ ገበያ ላይ የስርቆት ወንጀል ሲፈጽሙ እንደነበረ ተነግሯል። የቢራሮ ክፍለ ከተማ ጸጥታ አካላት በትናንትናው ዕለት እነዚህን ተጠርጣሪዎች ከጀርባቸው ጽሑፍ በመለጠፍ በቪዲዮ የቀረጹ በከተማዋ አደባባይ ላይ ሲያዞሯቸው የነበረ ቪዲዮ በሶሻል ሚዲያ ላይ በሰፊው ሲጋራም ነበር። ወይ ጉድ! ምን ማለት ይቻላል? ወጣቱን ወደ ስራ ወደ ልማት ወደሚያሰማሩ ነገሮች ብናስገባ እንደዚህ አይነት ነገሮች ይበዛሉ ብዬ አላምንም። ፐርሰናሊ ግን ያ ቢስተካከል ነገሮች ይለወጣሉ ብዬ አስባለሁ። ዝም ብሎ እያሰሩ እየፈቱ እያሰሩ ነገ ደግሞ ቅም ይዘው እየወጡ እንደገና ሰውን ወደ ጉዳት መሄድ ብቻ ሳይሆን እንደዚህ አይነት ነገሮችን አመቻችቶ ብናስብ ለሀገር ስናድግ ነው። አክቹዋሊ ግን ያው እድገት ከተባለ ከዚህ ቢጀመርም አሪፍ ይመስለኛል። የምትሄድበት ቦታ ወይ ደግሞ ያለህበት ቦታ ይህን ወንበር ካየኸው ማለት ነው። ይሄ ወንበር ካለ በቃ ተስፋ ቁረጥ፣ ደጋጋ ያለህን ፕሮግራም ምናምን ነገር ሰርዝ። አትሊስት የሄድክበት ቦታ 9 እና 8 ሰዓት የሚፈጅ ነገር ነው። ይሄ ወንበር ኖሮ እኔ ቶሎ ጉዳይን አስፈጽሜ የተመለስኩበት ቦታ የለም። እውነት እኮ ነው። እኔ በጣም ነው ሪሌት ማድረገው ከእንደዚህ አይነት ነገር ጋር። የተለያዩ የመንግስት ቢሮዎች ሄጄ ጉዳዮችን ላስጨርስ ብዙ ጊዜ ያጋጥመኛል። በቃ ይሄ ወንበር አለ ኦፍኮርስ፣ ከዛ ደግሞ ሰልፍ አለ ወይ መስኮት ነው ወይ ደግሞ የሆነች ቦታ ላይ ነው። ከዛ በዚህ ወንበር ትጠብቃላችሁ። በቃ በጣም ሳታውቁት መሳሳታቸው ይደርሳል፣ ይወጣሉ፣ ተሰላቻላችሁ። ወንበሩም አይ ቲንክ ብረትና ጠንከር ተደርጎ የተሰራው ቢያንስ ስታንዳርዱን የጠበቀው ትንሽ ወንበሩን እንዳይጎዳባቸው ሊሆን ይችላል እንዲቆይላቸውና በጣም የሚያስገርመው ጎዳና ልጆች ያሉበትን ሁኔታ አይተን ከዛ ልብሶች አሰባስበን ምግብ አዘጋጅተን እንትን እያልናቸው ነው። ለምን ይቆማል? እኔን እኮ ነው እየቀረጸ ያለው። አንተ ቆይ እና እንደዛ ነው እያደረግን ያለ ነው። አንድ ላይ ሄደን ምግብ በልተው ልብስ ወስደው ሊሄዱ ማለት ነው። የምን ፍቃድ? ቆይ አሁን እናንተ ነገር ከማን ነው የምለምነው? ከማን ነው የምለምነው? የእነሱን ፎቶ ወስደሽ ሰልፍ ለምን ይሆናል? ምን ታውቃለህ? ከማን ነው የምለምነው? ምን ሆነ? ሰው ከዚህ በፊት እንደ ፈረንጆቹ እየቀረጹ ነበር። እንደዛ አጋጥሞ እንዴ ማስጀመር ይኸውልህ፣ በአንተ ምክንያት ነው ሰው የማይረዳው። በእንዳንተ አይነት ሰው ምክንያት ነው ሰው የማይደርስላቸው። ለምን አልቀስርም? ልክ አይደለም። በጣም ጥሩ ስራ አይደለም። ምንድነው? ሰው ነኝ ሰው ነኝ ሚዲያ ባለሙያናት ሰው እየረዳሽ ነው። ምንድነው? አንተ ምን አስተዋል ማድረጋለህ? እስኪ ለምሳሌ ለነዚህ ልጆች ዳቦ ገዝተህ ታውቃለህ? አመሰግናለሁ። መጀመሪያ ምን እንደምትሰራ በትንስራት ጠይቅ። በአግባብ ልጆቹ ጋር ላይ ከተላቀ ሰው ከፊት እንትን አንተርበ እየተደረገ እሱ እየቀረጸ ነው። እሺ እኛ ከየት ነው የመጣን ያለ ነው? እናንተ አትናገሩ ያደሩበት። አይ እነሱ ጋር ያው እንዲፈቱ እንዲያስቀሩልን እኮ ነው እንዲያባሩ እንትን የሚያስብል ነገር እየተናገረች ከሆነ በሌላ ትርጉም ሌላ ነገር እየተናገረች ካለ ነገር ገብቷል። መጠቀሚያ ያደረገች ምናምን ከሆነ ንገረን። ያለ አማርኛ ነው እያወራች ያለችው። አማርኛ ነው እያወራች ያለችው። አሁን አማርኛ ነው እያወራን ሁላችሁ አማርኛ ነው እኮ። ስለዚህ እኔ እነሱን መርዳት ማለት ነው። ይሄ ነገር እርግጠኛ ነኝ ካሜራ ስላለ እንጂ እነኚህ ፌዴራሎች ይህ ሰውዬ አሪፍ አድርገው መልስ እንደሰጡት አስባለሁ፣ በሌላ መንገድ ማለት ነው። እና
ምንድን ነው የሚወክበው? አሁን ለማገዝም በምን ተውቀው ይሄ እኮ አብረን ከልጆቹ ጋር ካወርታን ጨርሰን እነሱ ለራሳቸው ማሰብ የሚችሉ ልጆች አይደሉ አለ። እኔ ለምንድን ነው ማለት ነው ማለፈም እንዴ ለምን ዛፋት እኔ ለምን አረዳሽ ብዬ እኔ ለምን ዛፋት ምክንያቱም ምንድነው አይ ጀስት አንተ ንገረን የሆነ የተነካው የሆነ የሚነካው ነገር ይኖራል ማለት ጀስት አይ ነው ወይ ምንድነው የፈለከው አንተ እኔ የፈለኩት ሰው ስራ ጨርሼ እየገባሁ ነው ወደ ቤት እሺ እሺ እነሱ ከሷ በኋላ ነው አለ እየሄዱ ነው እሺ እሱ ካሜራ እየቀረጸ ምንድነው የምትቀርጸው ምንድነው ብለህ ጠየቅ ግን መብት አለ መጠየቅ አንተ መብት አለ መጠየቅ እንደ ኢትዮጵያዊ ነን ለምን ኢትዮጵያዊ በመሆን ብቻ መጠየቅ ትችላለህ የሚሰራው ስራ መጀመሪያ እሷን ፐርሰናሊ የምታውቃት ከሆነ ትጠይቃለህ ትጠይቃለህ ስለምትሰራው ስራ መልሱ መስጠት አለበት ግዴታ የለባትም ለአንተ ግዴታ የለባትም ለህግ አካል ነው አይደለም ስንነግር ምንድነው ያልከን አሁን ጊዜያችን እኔ ደስ ብሎኝ ነው በጣም አዋከቡት ልጆቹ ራሱ በጭ ብለው ምንድነው እንብላበት ወይ የሆነ ነገር ይሰጠን እንጂ ብለው ዞር በልል ማለት እኮ ይችላሉ እንዴ በጣም ይሄ በአንድ ግለሰብ ምክንያት መወከብ የሌለበት ነገር ነው ሲጀመር መጠየቁ አግባብነት ባለው ቦታ ላይ ብቻ ነው አግባብ ነው አንዳንዴ ያሰራር በደሎችን ይሄ ህዝብ እንጃ ማለት እንደ ህዝብ ወይ እንደ ማለት አንዳንድ ጊዜ እንዴት ነው የምናስበው የሆነ ጥሩ ነገር ሲደረግ ነው መሰለኝ በጣም እንናደደው ወይ ደግሞ በቅናትም ተነሳስተን ሊሆን ይችላል በሆነ ምክንያት ብቻ ልናስተጓጉል ወይም በቃ በሌላ ተጽዕኖ ልንጠይቅ እንፈልጋለን ግን መጥፎ ነገሮችን ስናይ ሌባ እየሰረቀ ሊሆን ይችላል ወይ ያን ሰው በቃ ተሯሩጠን እንደዚህ የምንለፋበት እንኳን ሂደት የለምና በጣም በቃ የሰማይና የምድር ተገላቢጦሽ አሁን እዚህ ጋር ያያችሁ ሰውዬ እንግዲህ አንድ ልጅ የሆነ ነገር አጋጥሞት ሊሆን ይችላል እንደው ጠይቆታል ዳቦ ገዝተህለት ታውቃለህ ወይ በአቅማችን ማድረግ የማንችል ሰዎች ለሌሎች ሰዎች መንገድ መዝጋት የለብንም አንደኛ ነገር ሲቀጥል ደግሞ ፖዚቲቭ የሆነ ነገር እስከሆነ ድረስ ያንን ነገር ማስተጓጉል የለብንም እኛ ከዛ ውጪ መሆን ያለብን እንጂ ሰው አሁን ዛጋ ወይ ሌባት ሰርቋት ሊሆን ይችላል ወይ ደግሞ የሆነ ሰው ጉዳት ደርሶበት ሊሆን ይችላል እማይረዳ ሰው እዚህ ጋር ጥሩ ነገር ሲመጣ እንትን የሚል ሰው ነው ያለው ብዙ ሰዎች ህይወታቸው እንደፋው ሰዎች ተጠንቅቀውላቸው ቢቆሙላቸው ቢደርሱላቸው ምን ይሆኑ ነበር ህይወታቸው ከመጥፋት ይድናል ንብረታቸው ከመሰረቅ ይድናል ወይም ደግሞ በሰው እርዳታ ይተርፋሉ ግን ጥሩ ነገር ሲሆን ደግሞ ሃይባዩና ምን እንትን የሚለው ብዙ ነውና በጣም የዚህ ዓለም አሰራር ይገርመኛል እስቲ እናንተ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ ካሁን ለነበራችሁ ቆይታ በጣም ከልብ አመሰግናለሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ቪዲዮንም ላይክ አድርጉ ከወደዳችሁት በሚቀጥለው በብዙ ቪዲዮዎች አነጋጋሪ እና አስገራሚ ምላቸውን አሰናድቼ አቀርባለሁ ወደ እናንተ ማለት ነው ፋሲካ ነበርኩ ጉድፈላ ብለናል መልካም ጊዜ